አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ሙዚክራ የዩቲዩብ ቤተሰቦች ሰላም ናቸው? እንዴት ናቸው? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እና እንዴት ናችሁልኝ? ከእናንተ ጋር አፍያ ስራ ሁሉ መልካም ከኔ አልሐምዱሊላህ። እንግዲህ እኔና ዚክራ ከመጥባህ ወጣ ስንል ወደ ጓሮ እንደዚህ አይነት ስራ ይጠብቀናል ማለት ነው። ዚክራ መጥረግ ላይ ናት ያለችው አያችሁ እዩ ማሻአላህ የሚያግዘኝ ያገኘው ማለት ነው። በዚህ አይነትማ አያችሁ እና ሰብስክራይብ፣ ሼር፣ ላይክ ላረጋችሁኝ ከልብ አመሰግናለሁ። ላላደረጋችሁ ደግሞ ሰብስክራይብ፣ ሼር፣ ላይክ አድርጉልኝ፣ አበረታቱኝ እላችኋለሁ። እስኪ ከመዲያም ኩሽና ብንወጣ ሰለቸን እኮ ተኩሽና ስንወጣ የሚታዘዝ አይጠፋም ወደ ጓሮ እና ማረፊያ ሰዓት እንኳን የለም። ይህን ይመስላል እላችኋለሁ። አላህ ትዕግስቱን ይስጠን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን። ዋናው ሀገር ሰላም ሲሆን ነውና አላህ ሀገራችንን ሰላም አድርጎልን እኛን ደግሞ ለሀገራችን እንዲያበቃን በዱዓ እንረሳሳ ማለት ነው። እና ምን ልላችሁ የቤተሰብ ድምጽ ሰምተዋል፣ እኛም ደግሞ እንድንሰማ ዱዓ እናድርግ እላችኋለሁ። አላህ ኸይሩን ነገር ሁሉ ያምጣልን ያ ረብ። የሰው ሀገር በቃች ብሎም ደግሞ ለሀገራችን አላህ ያብቃን። የሰው ሀገር በጣም ይመራል። ዚክሩ አያችሁ ስትነከርበት ማለት ነው። አያ ወደዛ ሂጅ ሻጥር ነይ ነይ ማማ ነይ እንኪ ነይ እማዬ። እና ትናንትና ደሴና ኮምቦልቻ ነፃ ወጣች ሲባል ያው በጣም ደስ የሚል ነገር ነው። ደግሞ የበለጠ በሁሉም አካባቢ ኔትወርክም ተለቆ ቤተሰቦቻችን የምናናገር የምናገኛለን አድርገን ይውልኝ ምን እንደምታረገው በቃ ታዘ በቃ እንዴት ታስሮ እንደተፈታ ጥጃ አላዳረሰችም እንዴ መስሚያ የላትም። አሁንማ ውሃ አገኘች መንቦጫ ነይ ውጭ ይው ፀጉሯን የምትቀበው እኮ ፀጉሯ ሳይቀር ያ ወይሊክ ነይ ራስሜ መተሽ ደከመሽ ተወርቂያለሽ እኮ ማማ። አንሺ ለሆነሽ ስርዓት አርጊ እዚህ ላይ እዚህ ላይ አርጊ። እንደዚህ ነው የሚጠጣው። እሰይ እዚህ ጋር ደግሞ እንደዚህ አርጊ ድሮ ደስ አላት እኮ በቃ። ማማ ምን እያረሽ ነው? አርጊ እዚህ ላይ አይዋ ጎበዝ። እሰይ ጎበዝ። እስኪ ዚክሩ እንቺ ያ ወይኔ እጅሽን ነው እንደምታጥቢው ውሃው ሞላ እዚህ ጋር ግዝ በቃ ይኸው እንደዚህ እዚህ ጋር ማጠጫ አንድ ቦታ ብቻ ነው። እንደንቺ ደግሞ ምን አይነት ስራ ነው የምትሰሪው? አላየችሽም ወይዘሮ ታጠጭዝ ይኸው ጎበዝ። እዚህ ጋር ያሰላም ደረሰችልኝ ልታግዘኝ። ማሻአላ የለታለ ምሽቁል ፍንት ሳዲን ያ ቢንቲ ያ ሸጡራ ሸጡሪ እጅሪ ዘውሪዛ ወደ ኋላ ሁኚ ማማ ተንቀሳ መስማት የለም በስ ስራ ብቻ ነው። ስራውን ብቻ ነው እንዴ ዝክሮ ወይ ዘንድሮ እዚህ ጋር ይቀራል። አይ ዋዳርሽ ሁሉም ቦታ ከጨረስን በኋላ ውሃ እንዘጋለን ማለት ነው። አይመስልሽም? ጎበዝ አንቺ ፈለግሽ ለመጫወት ነው አይደል? ያ ወይሊክ ቆያው ውሃውን ዘጋውባት። ውሃውን ዘግቼባታለሁ። አይመጣም እየጠበቀች ነው ማለት ነው። ይመጣል ብላ ማያ ውሃው የለም። ምን እያረሽ ነው ዚክሩ? ወሪኒ አሹፍ ዚክራ ሀርሽ ሰባ ሀሳብ አንቺ
ዚክሩ አረ ዚክሩ እንጂ ተቆጣች። በቃ ውሃው ሄዶባት ይመጣል ብላ ነበር። የለም አለቀ። እንጂ ዚክራ አለቀ ውሃው። ምን እየሰራሽ ነው? ወይኔ ልፋቴ የት ነሽ? ጉድ ፈላ። ወይ ኧረ ታይ ትወርቂያለሽ። አይ መግማት መግማማት የለ ጥረጊ ነው ጥረጊ የለ ማማ ሀያ ወላሂ በጣም ነው ስራ የሚበዛብኝ ማለት ነው። አላስጧት እነሳለሁ እስከምተኛ እርፈት የለም። ያው ዚክሩም ስላለች ማለት ነው። ታውቁታላችሁ መቼም እንኳን ብዙ ስራ ላይ ሊተጨምሩ አይደለም ልጅ ሳይኖረንም አይተነዋል ድፋቱን ዲካሙንና ከባድ ነው ልጅ ይዞ መስራት። እንደኔ ልጅ ይዛችሁ የምትሰሩ ካላችሁ ደግሞ አላህ ያግዛችሁ ማለት ነው። አላህ ያጠንክራችሁ፣ አላህ ብርታቱን ይስጣችሁ እና ሁላችንም በዱዓ እንረሳሳ። ለሀገራችንም እስር ቤት ላሉትን ደግሞ አላህ ለሀገራቸው እንዳበቃቸው እስር ቤት ያሉትን ወንድሞቻችንን ወላሂ ከባድ ነው። እንጃ ብቻ እንዴት እንደሚታለፍ አላውቅም። እኛስ እየሰራን እንደፈለግን እየተንቀሳቀስን እያየኑ ነውና 3 ወር 4 ወር አመት የሚቆዩት እንዴት አድርገው እንደሚያሳልፉት አላህ አለም። ሐሳቡም ምኑም በቃ እኔ እንጃ ብቻ አላህ እኛን ደግሞ ያለነውን ያለምንም ፈተና ለሀገራችን አላህ መጥፎውን ነገር አንስቶ ኸይሩ እንዲያመጣልን ከፈተና እንዲጠብቀን እና ፈተናን አላህ ያርቅልን። ወይኔ ስታምር ይቻ አበባ ዛሬ ነው ያየኋት እንደዚህ ማማሯን እና በጣም ነው የምታምረው። እና አላችኋለሁ ኑሯችንን እንደ ይቻ አበባ ፍክት ያርግልን። በሀገራችን በሰው ሀገራችን ገብተን ማለት ነው ቤተሰቦቻችን ጋር የምንኖር ያድርገን። ሀገራችን ሰላም ሁና እንደ ድሮ ሰላም ተመልሶ ማለት ነው። እና ውድ ሀገሬ ልጆች ሰብስክራይብ ላረጋችሁኝ በርቺ ላላችሁኝ አመሰግናለሁ። አሁንም ደግሞ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ፣ ያላደረጋችሁኝ ቤተሰብ አድርጉኝ፣ አበረታቱኝ ማለት ነው። ውድ ሀገሬ ልጆች እዩ ዚክራን እዩ ምን እንደምታደርግ አያችሁ። በቃ ሳላት ማለት ነው። ዛሬ ሰሞኑን ክላስ ነበረች ወደ ውጭ አለቀኳትም እና አሁን ስለለቀኳት በጣም ተመቻት ማለት ነው። በቃ እና እንደዛ ነው እላችኋለሁ። እስቲ ዘና ፈታ ብለን ሀገራችን ላይ የምንኖር ያድርገን ያ ረብ። ከሰው ሀገር መጡ ብለን ከምንሳቀቅ አላህ ሀገራችን ያብቃን። ሁላችንም ከዚህ ኑሮ አላህ ይገላግለን ማለት ነው፣ ከሰው ቤት ኑሮ እና ውድና የተከበራችሁ ውድ የሀገሬ ልጆች ሰብስክራይብ፣ ላይክ፣ ሼር ላረጋችሁልኝ ከልብ አመሰግናለሁ። ሰብስክራይብ ላረጋችሁኝ ሰብስክራይብ አድርጉ። ከልብ ነው ማመሰግናለሁ ብዬ ወዳችኋለሁ።